የኔ ፍቅር በቃ አሁን እየነዳው ነው፣ በኋላ ደውልልሻለሁ። ቆሻሻ አውጡ። ያውና ገባ እናውጣ። ምን ዝም ብለህ ታንኳኳለህ እንዴ? በጣም ይቅርታ ወንድሜ። አተ ናንካችንም እቃ ኧረ ቀስ በል ብራዘር። ይሄንንም እንካ ወንድሜ። ተዋ፣ ይሄን እየሰበሰብኩ አይደል እንዴ? እባክህ ቆሻሻ ዝም ብለህ ሰበስብ እንዴ? ታወራለህ እንዴ? ቶሎ ሰብስብ እናውጣ። እየሰራው አይደል እንዴ? ቢያንስ እሱ ያሉትን ቆሻሾች አጠራቅመ ቀጣይ ስመጣ ወስዳቸዋለሁ። ጭራሽ መልስ ትመልስልኛለህ? ታፈላለህ እንዴ? ቆሻሻ መጥረግ ከሆነ ስራ ይኸው ጠርጋ አውጣ። እንካ። ስራዬ ቆሻሻ መልቀም እንጂ መናቅ አይደለም። ሄዳ ቅምጥላሉ ቆሻሻ። ወንድሜ ከማን ጋር ነው የምትጣላው? ከዚህ ጋር ነው። ወይኔ የኔ ፍቅር እዚህ ምን ትሰራለህ? ስራ ትተህ። ማንን ነው የኔ ፍቅር? ቆሻሻውስ? ይሄ ውሸታ እየነዳው ነው አላለኝም ነበር እንዴ? ዋው! ለመጀመሪያ ጊዜ ስርዓት ያላት የሌሊት ሴት አገኘ። በዚህ አይነትማ ዋጋሽንም ለመናገር ትግደረደሪያለሽ። እንዳትነካኝ፣ አፈን አትክፈት፣ ቀጥ ብለህ ሂድ። በዋጋሽ አትግደረደሪም ማለት ነው? ኧረ እባክህ፣ ሁሉም ሰው የዋጋውን ክፍያ የሚያገኝ ይመስላል? ምናልባት ከወደድኩሽና ከተመቸሽኝ ዋጋሽን ልከፍልሽ ይችላል። አንተም ዋጋ እንዲከፈል ትፈልጋለህ ማለት ነው። ገንዘብ ትወዳለህ? ገንዘብ ማን ይጠላል ብለሽ ነው? አንቺስ ገንዘብ ፍለጋ አይደል እዚህ ጋር የተሰጣሽው? አሁን ዞር በል። አንተ ልትሰጠኝ ያሰብከውን ገንዘብ ጨምሬ ልስጥህ። ካስወደድሽው ይቀራላ። እኔም በአቅሜ ያላጣ። እንዴ አታ ምንድነው እንዴ? ሆነስ ምን ያርክሽ ነው? እኔ ምንም አላረኩም። እንደ ሴተኛ ዳሪ ሊገዛኝ እየሞከረ ነው። አረ ይዙ ተሳስቼ ነው። ፍቅረኛ ነች እንዴ? ይዙ ታውቀዋለህ እንዴ? አውቀዋለሁ፣ ጓደኛዬ። ነግሬ ነበርኩ ዋጋህን ታገኛለህ ብዬሃለሁ። አንተ እንደዚህ አይነት ሰው ነህ እንዴ? ይዙ እንደዚህ አይነት ሰው ሆኜ አይደለም። በጣም ይቅርታ። ይዙ ጫማህም ጃኬትህም በጣም አምሮበታል። በድጋሚ በጣም ይቅርታ ይዙ። ና አውልቅ። አውልቀው። አፍጥነው። ከዚህ በኋላ አይንም ማየት አልፈልግም። ቶሎ አውልቅልኝ። አውልቀው። አፍጥነው። ነይ ጄሪ፣ እንሂድ። አስቆመኝ። በቃ ነገ እመጣለሁ። ሂሳብ አዘጋጅልኝ። እሺ ቦስ። ያበደ ቀን ነው ዛሬ። በጣም እንጂ። ና አግዘኝ፣ ቶሎ ዘጋግተን እንውጣ። ሄሎ። የተረገመ አለቃ ነው ግን ያለሽ። በጣም ይሁን። አትምጣ፣ ልፋት ብቻ ነው ትርፉ። እሺ በቃ ነገ እመጣለሁ። ነገ ግን እንዳይቀር። ቶሎ በየኔ እናት። ምን እያረግሽ ነው አንቺ? አይ ምንም፣ ትንሽ እኮ ዝናብ። እግሬን ተከትለሽ ሱቅ ዘግተሽ ልትወጪ ነበራ? አረ እንደዛ ዝም በል። ምን አገባ አንተ? እዚህ ጋር ማን አለ? አይደለም ማዘር እኮ። ዝም በይ። በረባ ባረባ እናትሽን አትግዳት። አሁን የሱቁን ቁልፍ ስጭኝና ሂጂ። አረ ዮኒ፣ ያለሽን ደሞዝ ነገ መተሽ ሰጭ። አሁን ውጪ። በእናት ዮኒ ይቅርታ አድርግልኝ። ሰሚኛለሽ? ስራውን ካልፈለግሽ ውጪ። እኔ አንቺ ላይ መክፋት አልፈልግም። በይቅርታ የሚያምን ልብ ነው ያለኝ። ለአሁኑ ይቅር ብዬሻለሁ። ካም በኋላ ግን እሱን እዚህ ጋር ማየት አልፈልግም። እናት ወረቀት ጥለሻል። ትሽ ሌባ ደግሞ በዚህ መጣችሁ። ሲያዩት እኮ ደግሞ ደህና ሰው ነው የሚመስለው። ኧረ እባክሽ ተረጋጊ። የራስሽ ወረቀት ነው እንጂ አንተ እንዳትነካኝ ባለጌ። አቻ አፍሽን እንዳከፍቺ። ምን አባል ታመጣ? አንቺ ይሄ ወረቀትሽን ያዥና ከዚህ ቦታ ጥፊ። ሂጅ ከዚህ። አንተ በጉልበት እያሰብክ ነው። አንቺ ልቀቂኝ። እንዳትነካ ሌባ ብዬ ነው የምትለው። ምንድነው? ይኸው በጠራራ ፀሐይ መጥቶት ሊዘርፈን ነው። አተ እኔ ባለሁበት ሰፈር ቺኮቹን ሻሻ ልሰራ እንኳን ቺኮችን ወንድ እንኳን ሰፈር መላ ይሰራ። ሂድ ከዚህ። አንተ አይተሃል። እኔ ምንም ያደረኩት ነገር የለም። አተ ጭራሽን እንደዚህ ምናምን ነፍሰ። ይኸውልህ መጀመሪያ ከመፍረድ በፊት የተደረገውን ነገር ጠይቅ። አሁን ሰው ሲመጣ ፈራ። ምንድነው የተሰረቃችሁት? ምንም አልሰረኳቸውም። ወረቀት ጥለው ነበር። አንሱ ስላቸው ሌባ ብለው ደፈደፉብኝ። ሂዱ እናንተ። ሂጂ ከዚህ። ይቅርታ ብራዘር። ችግር የለውም። መቀመጥን ያሰደበ ለምን ስራ ሰራ? ስራ ሰርቼ መጥቼ ትንሽ ይደብረኝ ቁጭ